ኧረ እባክህ እነሱ ባሉበት ለምን ጠራኸኝ? ምን ችግር አለ? ምንም ደስ አይሉም። ጓደኞችን ባታገኛቸው ደስ ይለኛል። እንኳን ይዘህ ልትመጣ ባያትቀልጂ ነኝ ንግባ። አልቀልድኩም። ልዩነታቸው አይታየም እንዴ? በጣም ተራርቃቸዋል። የኔ እናት ቀን ያለፍኩት በእነሱ ነው። ዛሬ ተሳካልኝ ብዬ አልተዋቸውም። ከኔና ከነሱ መምረጥ ካለብህ ቆይ አትጠራጠሪ፣ እነሱን ነው የምመርጠው። በጣም ጥሩ። ከነሱ አላስበልጥሽም ነው? አይደለም፣ ሁለታችሁ የምትለኩት በየራሳችሁ መስፈርት ነው። እነሱን የመረጥኩት ግን ምርጫ የሚሰጠው ለመሄድ ያሰበ ስለሆነ ነው። ማለት እነሱን ብመርጥ ልትሄጂ አይደል? ስለዚህ ራስሽን ምርጫ ውስጥ ካስገባሽ በምርጫ አትዘኝ። ነገ ብታጣ ዞር ብለው አይሁን። ምን አለች በላይ ኖሮኝ አልነበረም እኮ ማውቃቸው። ካላመንሽ ላሳይሽ። ነይ ምሩስ ትመጣለች ብላ ነበር። ለቴሪች አልተመቻትም። ሰሞኑን ስራ ብር ይዞብኝ ብር አስፈልጎኝ ነበር። አንድ 10 ሺህ ብር አታበድሩኝ? ይዙ እንደሱ አይነት ብር የለንም፣ ግን በጣም ብሩ አስፈልጎ ከሆነ ስልካችንን አስይዘን ይሸጠን እንሰጣለን። ስቀልዳችሁ ነው። ባይሆን 100 ብር ስጡኝ። 100 ብሩ ደግሞ ምን ሊሰራል ነው? የፊታችን ጥቅምት 16 ከ5 ሰዓት ጀምሮ በሚኒማ አዳራሽ የሚዘጋጅ የገቢ ማሰባሰቢያ ጉባኤ አለ። በእናንተ ድጋፍ የእናቶች በዓትና ወደ ገዳሙ የሚወስደው መንገድ ተሰጥቶ ተጠናቋል። አባቶችም በበዓታቸው ጸንተው እንዲቆዩ በዓታቸው እየተሰራ ይገኛል። በ100 ብር ብቻ ትኬቱን በመግዛት በጉባኤው ላይ በመገኘት የበረከቱ ተካፋይ ሁኑ። መገኘት የማትችሉ በውጭ የሚሆን በሀገር ውስጥ ያላችሁ በዚህ አካውንት ማገዝ ትችላላችሁ። ለስጋችሁ በረከት ለነፍሳችሁ ስንቅ ያዙ። አዘጋጅ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም